በፓርት 2 ተመልሰናል። ሶ ኤላ ወደቀች መሬት ላይ። ከዛ ቀና ብላ እግሯ መሀል ስትመለከት ቀልቷል፣ ላይክ አባብጧል። ልክ እንዳከከችው አይነት ነው የሆነው። ላይክ ረሽ በረሽ ሆኗል እግሯ። ጮኸች ደንግጣ። ጓደኞቿ መጡ። ሶ ሁለቱ ሴቶች ጓደኞቿ አዩዋት። ምን ሆነሽ ነው አላት። አሳየቻቸው። እግሯ እንደቀላ፣ ሆዷን በጣም እየቆረጣት እንደሆነ ኢቨን ሁላ የራባት መስሏት ምግብ በልታለች። ነገር ግን ቁርጠቱ ሊቆም አልቻለም። እነሱም አይዞሽ ይሻልሻል፣ ምናልባት ማይሆን ነገር በልተሽ ይሆናል ብለው አረጋጓት። ግን ሁለተኛ ዙር ትሪፓችን እየደረሰ ነው፣ ስለዚህ መቀወጥ አለብን አሏት። ከዛ ስልኳ ጠራ። የደወለውን ቺፍ ነበረ። አነሳች። ሀይ ኤላ ደህና ነሽ አላት። እሷም ደህና እንዳልሆንኩኝ እንዳመመኝ በምን አወቃለች። እሱም እኔ ከሁሉንም ነገር አውቃለሁ ብሏት ስልኩን ዘጋው። ከዚያ ወደ ሶሻል ሚዲያ ተመለሰች። መቅረጽ ጀመረች። ማይ ቤቢስ ለማንም ሰው እንዳትጨናነቁ፣ እንዳልኳችሁ ነው። አይፎናችሁን አስገዙ፣ ትሪፓችሁንም አስቆርጡ፣ እናንተ ቆንጆች ጥሩ ጥሩ ነገር ይገባችኋል እያለች ማለት ጀመረች። ግን ፋኖቿ የሆነ ነገር ኖቲስ እያደረጉ ነው። ፊቷ እንደሌላው ጊዜ ኖርማል አይደለም። ገርጥታለች፣ ከስታለች፣ ጉንጯ ገብቷል። እና ላይክ ኮመንት ያደርጉላታል። ምን ሆነሻል ኤላ ደህና አይደለሽም እያሉ። ሶ ኢትስ ኦብቪየስ ዳት የሆነ ነገር እንደሆነች። ከዛ በኋላ ወዲያውኑ ያቁርጠት ተመልሶ መጣ። በዚህ ሰዓት ግን በጣም ጠንከር ብሎ ነበር። ኤላ ማልቀስና መጮህ ጀመረች። ሮጣም ወደ ሽንት ቤት ሄዳ ሽንት ቤት ላይ ቁጫለች። በዚህ ጊዜ ታዲያ ከቆዳዋ ውስጥ ብዙ አይነት ትላትል መውጣት ጀመሩ። ኤላ አይኗን ማመን አልቻለችም። ጮኸች። ሁለቱ ጓደኞቿ እየሮጡ መጡ። ብርግድ አድርገው ሲገቡ ታዲያ ያዩትን ማመን አልቻሉም። አንዷ እንደውም እዛው አስመልሳ ነበር። ከኤላ ቆንጆዋ ኤላ፣ ዘናጯ ኤላ ከቆዳዋ ውስጥ ትላትል እየወጡ ነበር። ምን ማድረግ እንዳለባቸው ግራ ተጋቡ። ቺፍ ጋር እንደውል፣ ቶሎ በሉ ቺፍ ጋር እንደውል። እንዳትደውሉ አለቻቸው። እንደምንም ብላ እንዳትደውሉ። በዛ መሀል እያሉ ታዲያ ስልኳ ጠራ። ቺፍ ነው የደወለው። በጣም ደነገጠች። አንሹ አሏት። አነሳችሁ ስልኩ። ምንድን ነው ያደረግከኝ? ለምንድን ነው እንደዚህ የሆንኩት አለች። እሱም ያው የፈለግሻቸውን አሪፍ አሪፍ ነገሮች በሙሉ አድርጌልሻለሁ፣ ሌተስት አይፎኑን ገዝቼልሻለሁ፣ ትሪፕ ወስጄልሻለሁ፣ ብዙ ገንዘብ ሰጥቼልሻለሁ፣ ጌጣጌጦች፣ ሽቶዎች በአይነት ገዝቼልሻለሁ። ግን የሆነ ነገር ስታገኝ የሆነ ነገር መክፈል እንዳለብሽ አታውቂም አላት። there is a price for everything አላት። እየሳቀም ስልኩን ዘጋው። ሲስቅ ታዲያ የሰው አይነት ሳቅ ሳይሆን የአንዳች የሆነ የሰይጣን አይነት ድምጽ ያለው ሳቅ ነበር ያወጣው። ኤላ እየጮኸች ማልቀስ ጀመረች። ቁርጠቱም እየባሰ መጣ። በዚህ ጊዜ ታዲያ የሳሎናቸው በር መንጓጓት ጀመረ። ጓጓጓጓጓ ማን እንደሚያንኳኳ አላወቁም። ወዲያውኑ ኤላን አፋፍሰው ወደ መኝታ ቤት ገብተው ቆለፉ። ታዲያ ትንሽ ቆይቶ የኤላ መኝታ ቤት በር መንጓጓት ጀመረ። ክፈቺ ኤላ ክፈቺ ማለት ጀመረ። ቺፍ ነበር። ኤላ እንደምንም እግሯን እየጎተተች ወደ በሩ ጠጋ ብላ እባክህን ተወኝ፣ መሞት አልፈልግም አለችው። ወዲያውኑም ሌላ ድምጽ ሰማች። በድጋሚ በሩ ተንጓጓ። ጓደኞቿ አንዳቸው አምቡላንስ ጠርተው ነበር፣ አንዳቸው ደግሞ የሚጸልይላት። ታዲያ የደረሱት አምቡላንሶች በሩን ማንኳኳት ጀመሩ። ወዲያውኑም በሩን ከፈቱላቸውና ገቡ። አፋፍሰው አምቡላንስ ውስጥ አስገቧት። ቺፍ ታዲያ የለም፣ ተሰውሯል። በአምቡላንስ አድርገው ወደ ሆስፒታል ወሰዷት። ታዲያ ወደ ሆስፒታል እየወሰዷት ባሉበት አጋጣሚ ገና አምቡላንሱ ሳትገባ ሰው ሁሉ ተሰበሰበ። አንዳንዱ ቪዲዮ ይቀርጻል፣ አንዳንዱ ይሾካሾካል። እዩት ከቆዳ ውስጥ የሚወጣው ትላትል ምን ሆና ነው? ያቺ ቆንጆ ልጅ አልነበረች እንዴ? ሆስፒታል ደረሰች። ሆስፒታል ደርሳ ታዲያ ዶክተሮች ከ12 ሰዓት በላይ ነበር እሷን በማከምና ሰርጀሪ በመስራት ያጠፉ። ስፒሪቹዋል ነገር እንደሆነ ያስታውቃል። ነገር ግን ውስጧ የነበሩትን ትላትሎች ለማውጣት ሞከሩ። ኤላም ማደንዘዣ ውስጥ ነበረች። የተወሰኑት ፋኖቿ ይህንን ስለሰሙ ወደ ሆስፒታሉ ሊጎበኟት መጡ። በጣም የሚወዷት ወንዶች ማልቀስ ጀመሩ። እናቷም መጥተው ሆስፒታል ውስጥ እያለቀሰች ልጄ ለምን እንደዚህ ያደረግሽ? ለሌተስት አይፎን እና ለውጭ ሀገር ብለሽ እንዴት እንደዚህ አይነት ነገር ውስጥ ገባሽ? እናቷ አለቀሰች። እጇን ይዛ ጸለየችላት። ኤላ ነቃች። ስትነቃ ግን ከህመሟ መሻሏን ሳይሆን ያሰበችው እዛ ጋር የተዋረደችውን ውርደት ነበር ያሰበ። ፋኖቿ ቆመዋል፣ ጓደኞቿ ቆመዋል፣ ቤተሰቦቿ ቆመዋል። ከምንም ነገር በላይ የአእምሮ ሰላሜ ጤናዬ ይበልጣል አለች። ተሽሏትም ወደ ቤቷ ተመለሰች። ወደ ቤቷ ከተመለሰች በኋላ ታዲያ ያንን የምታደርገውን ነገር በሙሉ እርግፍ አርጋ ትታ ሶሻል ሚዲያዋ ላይ ዊግ መሸጥ ጀመረች። ከዚህ በፊት ፖስት ያደረገቻቸውን ቪዲዮዎች በሙሉ ደለተች። የዊግ ሽያጯን በጣም እየታየ መጣ። ብዙ ሰው እየገዛት መጣ። ፋኖቿንም ዘንጡ፣ ቆንጆ ሆኖ አይፎን አስገዙ፣ ውጭ ሀገር ትኬት አስቆርጡ ስትላቸው የነበረችው የአእምሮ ሰላማችሁን አስቀድሙ ብላ መምከር ጀመረች። ታሪኩን አስተማሪ ነው ካገኛችሁት ኮሜንት ሴክሽን ላይ ሀሳባችሁ